ኦሮሞ ባልሆናችሁ ወገኖቻችን አካባቢ የኦሮሞን ህዝብ ትግል መደገፍ የራሳችሁን የሃይማኖትና ማህበራዊ ትግል መደገፍ ማለት ነው። ጎንደር ውስጥ ተከብራችሁ ጎንደር ውስጥ አክሱም ውስጥ ሞስክ መስራት የምትችሉት የኦሮሞ ህዝብ የአካባቢውን የፖለቲካ ኢንፍሉዌንስ ላይ የሚገባው ሚና ሲጫወት ብቻ ነው። ምክንያቱም አብዛኛው የናንተ ወንድሞች የሃይማኖት ወንድሞች ይሄ ማህበረሰብ ስለሆነ ይሄን መገንዘብ ወሳኝ ነው። እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ወንደ ሙስሊምና እስላም እዛ አካባቢ መከበር የምትችሉት ይሄንን ህዝብን ለመከፋፈል አይደለም። የአካባቢው ፖለቲካ በብሔር የተከፋፈለ ነው። እንደ ብሔር ጠንካራ ሆናችሁ የራሳችሁን ጥቅም አስከብራችሁ የወንድሞቻችሁን ጥቅም ለማስከበር ስትንቀሳቀሱ ብቻ ነው። ከተዳከማችሁ እንደ ኦሮሞ ከተዳከማችሁ ለሌላውም ጠንቅ ነው የምትሆኑት፣ ላያቢሊቲ ነው የምትሆኑት። እንደ ኦሮሞ ከተጠናከራችሁና የአካባቢውን ፖለቲካ ኢንፍሉዌንስ ማድረግ ከቻላችሁ ለሌላውም ኩራት ተገን እንደ ገዳው ዘመን እንደ ራባዶሪው ዘመን ድጋፍ ወራህመቱላሂ ወበረካቱሁ ኢንሻአላህ በዚሁ ያጠንክራችሁ። አላህ Subhanahu Wa Ta'ala ይህንን መንገድ የከፈታችሁትን ለጠቅላላ ለሙስሊሙ ኡማ መፍትሄ የሚያመጣ ድርጅት ያደርገው ኢንሻአላህ። ይሄ ነው የሚያስፈልገን። ወንድሜ ሄደንዴ ወንድሜ ጀዋር ማሻአላህ ጀውሃር ስለ ኦሮሞና ስለ ሙስሊሞች ግንኙነት ተናግሮ ነበር። የኢትዮጵያ ሙስሊም ህብረተሰብ በትንሹ 50 ሚሊዮን ይሆናል። ከዚያ 50 ሚሊዮን ውስጥ 80% ኦሮሞ ነው። አላሁ አክበር። በምን ካልኩሌሽን ነው የሙስሊሙና የኦሮሞ ትግል ሊለይ የሚችል? አይለይም ጨርሶ። እና አልহামዱሊላህ ረብል ዓለሚን እናንተ እኔ ሁሌም የምለው ነው በተለይ ኦሮሞ ህብረተሰብ ተደራጅቶ በእስልምናው ኮርቶ ሙስሊሙን ነፃ ካላወጣ የቀረው 20% የትም ሊደርስ አይችልም። አላሁ አክበር አላሁ አክበር። ይሄ ሲምፕል ማቴማቲክስ ነው።